አንድ ነገር እንድታደርግልኝ ፈልጌ ነው። እሺ አለቃ፣ ምን ነበር? አንድ ማጣራት ያለብህ ነገር አለ። ነገር ግን ከሁለታችን ማለፍ የለበትም ይህ ጉዳይ። እሺ ጥሩ። አንደኛ ቤት የሚሰራ ሰራተኛ ነበረች። አሁን ላይ ግን ሞታለች። ስሟም ደፍኔ ይባላል። እናም ደግሞ የሞተችበት ምክንያት ምን እንደሆነ አይታወቅም። እናም እቺ ሴት አንድ ልጅ አላት። እናም ልጅቷ ማን እንደሆነች የት እንዳለች አጣርተህ በደንብ አሳውቀኝ። በአምነኔ እንጆሪ እርሻ ላይ የምሰጥሽን መርዝ በመርጨት ሁሉንም ምርት እንዲደርቅና እንዲረግፍ ታደርጊዋለሽ። ለምን ያንን እንዳደርግ ፈለግሽ? ያው አንድ ነገር ማድረግ እንዳለብኝ ሳስብ ከኔ ይልቅ ለሚያስደስተው ሰው ቅድሚያ እሰጣለሁ። ግን ለምን አንቺ ያ እንዲሆን ፈለግሽ? ቅድም የሚጠቅመኝን ነገር እንደማደርግ ቀድመሽ ነግረሽኛል። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው ጊዜው? እኔ እኮ ሚስት ነኝ። ጄሪ፣ ያንን ሳልወቅ ቀርቼ አይደለም። እኔ አሁን እንዳንቺ ብሆን ቆንጆ ነበር። በቃላ ዝም ብዬ ሁሉም ሰው መርሳት ባይችል አስበሽዋል? ምን እንደምንሆን ሁሉም ሰው ያብዳል። ትክክል ብለሻል። መጥፎ ነገር አያስፈልገንም፣ ግን ደግሞ ጥሩ ነገሮች ትዝታ ናቸው። አንቺ ጥሩ ትዝታዎችሽን ማጣት ስለሌለብሽ ይቅርብሽ። እሺ በቃ መቼም እንደማይደብሽ ተስፋ አድርጋለሁ። ኧረ በጭራሽ፣ እንደውም በደንብ ደስ ብሎኛል። ቤሌን አልጋ ላይ ተኝታ እሱ ግን እንቅልፍ አጥቶ ሲባንን እናያለን። ይህ ሁኔታ አምነን ለቤሌን ያለውን ጥልቅ ፍቅር ብቻ ሳይሆን በውስጡ ያለውን ከፍተኛ የጥፋተኝነት ስሜት በጉልህ ያሳየናል። እሷ በዚህ ደረጃ እንድትሰቃይና እንድትወድቅ ያደረገው በእሱ ቤት ውስጥ ያለው የሴቶች ውድድርና ምቀኝነት መሆኑን ስለሚያውቅ ውስጡ በከፍተኛ ሁኔታ እየተሰበረ ይገኛል። በተጨማሪም ይህ ክስተት የአምነንን ገጸ ባህሪ ሰብአዊነት በጥሩ ሁኔታ ይገልጻል። ያ ባለስልጣን፣ ኩሩና ማንም የማይደፍረው ሰው አሁን በፍቅርና በስጋት ተንበርክኮ በሌሊት ሲቃትት ማየት የባህሪውን ትልቅ ለውጥ ያሳየናል። ከዚህ የምንረዳው ትልቅ ፍንጭ ቢኖር አምነን ከዚህ በኋላ ለቤሌን ደህንነት ሲል ማንኛውንም መስዋዕትነት ለመክፈል መዘጋጀቱን በመሆኑ ተመልካቾች የአምነንን ቀጣይ ውሳኔዎች በጥንቃቄ ሊከታተሉት ይገባል። ከዚህ የአምነን ጭንቀት ሳንወጣ እጅግ ልብ የሚነካና ብዙ ምስጢር ያዘለው ውይይት በቤሌንና በአምነን መካከል ሲደረግ እናያለን። ቤሌን አምነንን ስለ ይቅርታ ትጠይቀዋለች። አንተ የሆነ ሰው ቢበድል ይቅርታ ታደርጋለታለህ ስትለው እሱም ጥፋቱን አምኖ ይቅርታ ካለኝ አደርጋለሁ ይላታል። ይህ ጥያቄ ከተስታ ማጣት የመጣ ተራ ጥያቄ ይመስላል እንጂ በውስጡ ትልቅ የሴራ ፍንጭ ይዟል። ቤሌን ምናልባት የራሷን ጥፋት ወይም ወደፊት ልታደርገው ስላሰበችው ነገር እያሰበች ይሆን? እዚህ ጋር ማንሳት ያለብን ትልቁ ቲዎሪ ቤሌን ትዝታዋን ሙሉ በሙሉ አላጣችም የሚል ነው። ሰውነቷ ላይ የደረሰውን ጉዳት ተጠቅማ በቤቱ ውስጥ ያሉትን ጠላቶቿን በተለይ ጀሪንና ሲፈንን ለማጥመድ ሆን ብላ ራሷን ምንም እንደማታውቅ ምስኪን አድርጋ እያቀረበች ሊሆን ይችላል። የአምነንም ጥፋትን አምኖ ለሚመጣ ሰው ይቅርታ አደርጋለሁ ማለቱ አሁን በቤቱ ውስጥ ያለው ሴራ ደም የሚያፋስስ ደረጃ ላይ በደረሰበት ወቅት የእሱ የዋህነት ወደፊት ትልቅ አደጋ ውስጥ እንደሚከተው መገመት አያዳግትም። የቤሌን ሁኔታ በዚህ መልክ እያለ ዶክተሯ የአምነን ቤት መታ የቤሌንን ሁኔታ ስትመረምር የአምነን ተስፋና ስጋት ይፈራረቃል። አምነን በከፍተኛ ጉጉት የማስታወስ አቅሟ በስንት % ሊመለስ ይችላል ብሎ ሲጠይቃት የዶክተሯ ምላሽ ግን በጣም አስተማማኝ አልነበረም። ነገሩ ጊዜ እንደሚወስድና በትሪትመንቱ ላይ እንደሚመሰረት ትናገራለች። ድራማው ሆን ብሎ የቤሌንን ማገገም እያዘገየው መሆኑን ማስተዋል እንችላለን። ምክንያቱም ቤሌን ቶሎ ካስታወሰች ድራማው መቋጫ ያገኛል። አምነን ግን ድሮ የሚያስደስታትን ነገር ሁሉ ለማድረግ ቃል መግባቱ እሱ ለቤሌን ሲል እስከ መጨረሻው እንደሚዋጋ ግልጽ ማሳያ ነው። በሌላ በኩል ደግሞ የዶክተሯ መኖር በቤቱ ውስጥ ላሉት ሴረኞች ትልቅ ስጋት ነው። ዶክተሯ በየቀኑ እየመጣች ቤሌንን የምትከታተል ከሆነ ቤሌን የምታሳየውን ማንኛውንም ትንሽ የለውጥ ፍንጭ መጀመሪያ የምታውቀው እሷ ናት። ስለዚህ ሲፈን ወይም ጀሪ ቀጣይ እርምጃቸው ዶክተሯን ከቤት ማስወጣት ወይም እሷንም ጭምር በገንዘብ መግዛት ሊሆን እንደሚችል መገመት እንችላለን። በቤቱ ሌላኛው ጥግ ደግሞ የቤቱ ድባብ በመርሲና በጀሪ ንግግር ይበልጥ ሲሻክር እናያለን። መርሲ ቤሌንን ያቺ ወይዘሮ ማጆሮ ችግር ያለባት አሮጊት እያለች ስታፌዝባትና ስትሳለቅባት ትደመጣለች። ጀሪ በበኩሏ በቅናት የምትበላ ሴት ሆናለች። ቤሌን ታማ እንኳን አምነንን ሙሉ በሙሉ መቆጣጠሯ ጀሪን የቁም እብድ አድርጓታል። ጀሪ ጎድሽም ባልሰማሽ ገበያ ባልወጣሽ አሉ እያለች በንዴት ስታጉረመርም ውስጧ ምን ያህል በውርደትና በሽንፈት እንደተሞላ እናያለን።
ጀሪ ራሷን የዚህ ቤት ንግሥት አድርጋ ብታስብም በተግባር ግን ማንም ቦታ እንዳልሰጣት ገብቷታል። የጀሪ እና የመርሲ ጥምረት ወደፊት ምን ሊያመጣ እንደሚችል ስናስብ ነገሮች ይበልጥ አደገኛ ሊሆኑ እንደሚችሉ እንገምታለን። ጀሪ ብቻዋን አምነንን ማሸነፍ እንደማትችል ስታውቅ መርሲንና ሌሎችን የቤት ውስጥ ሰዎችን በመጠቀም በቤሌን ላይ አዲስ ጥቃት ለመሰንዘር ልታስብ ትችላለች። ይህ የቅናት ስሜት ወደ ከፋ ወንጀል ከመቀየሩ በፊት አምነን ሊነቃበት ይገባል። የዶክተሯን ሚና በድጋሚ ስንመለከት ለቤሌን እጅግ አስገራሚ ንግግር ስታደርግላት እንሰማለን። ያለፈው አልፏል፣ ከአዲስ እንደ አዲስ ሕይወት መጀመር ነው፣ መጥፎ አጋጣሚዎችን ለመርሳት የጥሩ አጋጣሚ ነው ትላታለች። ይህች አረፍተ ነገር ለቤሌን ብቻ ሳይሆን ለጠቅላላው ድራማ ትልቅ ፍልስፍናዊ ፍንጭ የምትሰጥ ናት። ነገር ግን ይህ የዶክተሯ ንግግር በሲፈንና በጀሪ ጆሮ ቢገባ ኖሮ እነሱ ያደረሱባትን በደል ቤሌን እንድትረሳ ስለሚፈልጉ ለሴረኞቹ የሚጠቅም ይሆን ነበር። ቤሌን ግን ይህንን ምክር ሰምታ ትክክል ብለሻል ስትል በውስጧ ምን እያሰበች እንደሆነ ፊቷ ላይ የሚታየው ምስጢራዊ ፈገግታ ጥርጣሬያችንን ይበልጥ ያበዛዋል። ከዚህ የምንነሳው ትልቅ ጥያቄ ቤሌን እውነት አዲስ ሕይወት ለመጀመር ትመርጣለች ወይስ የበቀል መንገዷን እያዘጋጀች ነው? አንዲት ሴት የደረሰባትን የሞት አደጋ ዝም ብላ ትረሳዋለች ማለት ዘበት ነው። ስለዚህ ቤሌን የዶክተሯን ምክር ሰዎችን ለማታለል እየተጠቀመችበት ነው የሚለው ግምት ሚዛን ይደፋል። የድራማው ጉጉት ይበልጥ የሚያሻቅበው ደግሞ አምነን በድንገት የሚያየው ምስጢራዊ ነገር ነው። ድራማው በድንገት ድምፁን አጥፍቶ ወደ ከፍተኛ ጥርጣሬ ይከተናል። አምነን ወደ አንድ ቦታ ሲመለከት ፊቱ ላይ ፍጹም የድንጋጤና የመገረም ስሜት ይታያል። አምነን ምንድነው ያየሁት? ወይኔ ዴኒዲ የሚል ድምፅ ይሰማል። አምነን እዚህ ጋር ምናልባት ሲፈን ምስጢራዊ ሰነዶችን ስትበረብር አይቷት ይሆን? ወይስ የደፍኒን የግል ማስታወሻ ድንገት አገኘ? ድራማው እዚህ ጋር ተመልካቹን በከፍተኛ ጉጉት ውስጥ ለመክተት ሆን ብሎ ምስሉንና ድምፁን አደበላለቀው። አምነን ያየው ነገር ከደፍኒ ሞት ጋር ቀጥተኛ ግንኙነት እንዳለው መገመት እንችላለን። አምነን የቤተሰቡን ስም የሚያጠፋ ወይም የእናቱን የዛራን እጅ ያለበትን ምስጢር አግኝቶ ሊሆን ይችላል። ይህ ድንጋጤ የአምነንን ቀጣይ ውሳኔዎች ሙሉ በሙሉ የሚቀይር በመሆኑ የሁላችንም አይን ቀጣዩ ክፍል ላይ ሊያርፍ ይገባል። የጀሪን ንዴት ጣሪያ የነካው ደግሞ ከእናት ዛራ ጋር ስትጋጭ ነው። እኔ የዚህ ቤት ባለቤት ሚስት መሆንሽን የረሳሽው ይመስላል፣ ዕቃችሁን ይዛችሁ መውጣት ትችላላችሁ እያለች እናት ዛራን ስታስፈራራ እናያለን። መርሲ እዚህ ጋር መታ ለጀሪ የምትሰጣት ምክር ግን እሳት ላይ ቤንዚን መጨመር ነው። ጀሪን ያቺ ነጭ ጸጉር ዛራ እኔንም አትመቸኝም፣ ጨጓራሽን ከምትፈቀፍቂያው ቂላት ትላታለች። መርሲ ጀሪን ይበልጥ እያናደደች ከእናት ዛራ ጋር እንድትጋጭ እያደረገቻት ነው። ይህ የሚያሳየው መርሲ ራሷ በቤቱ ውስጥ ግጭት እንዲፈጠር የምትፈልግ ሌላኛዋ ተንኮለኛ መሆኗን ነው። ከዚህ ክስተት መረዳት የምንችለው ጀሪ በቅርቡ ከቤት ልትባረር እንደምትችል ነው። ምክንያቱም እናት ዛራንና አምነንን በዚህ ደረጃ መዳፈር መጨረሻው ውድቀት ነው። ጀሪ የቤቱን ንግስነት ለማግኘት የምታደርገው ጥረት ፍጹም ሕገወጥና የሞኝነት መሆኑን፣ መርሲ ደግሞ እሷን እንደ መጠቀሚያ እየተጠቀመችባት መሆኑን በግልጽ ማየት እንችላለን። የሲፈን አስመሳይነት ደግሞ ሌላው የክፍሉ አስገራሚ ክስተት ነው። ሲፈን ቤሌን ወደምትገኝበት ክፍል መታ ራሷን በደግነት አስተዋውቃ የቤሌንን ልብ ለመስረቅ ትሞክራለች። ሁላችንም ሰላም እንድትሆኚ እንፈልጋለን ከአንድ ሰው በስተቀር ስትላት፣ ቤሌንም ከአንድ ሰው በስተቀር ስትይ ብላ ትጠይቃለች። ሲፈንም ጠላትሽን ለማለት ያህል ነው ትላለች። እዚህ ጋር ሲፈን የቤሌንን ጭንቅላት እየመረዘችና የራሷን ጥፋት ወደ ሌላ ሰው ለማዞር እየሰራች ነው። ሲፈን ቤሌን ምንም አለማስታወሷን ስታረጋግጥ የድል ስሜት ተሰምቷታል። አሁን ቤሌንን በቁሟ እያሽከረከረቻት ይገኛል። ነገር ግን ቤሌን እውነት በሲፈን ወሬ ትታለላለች ወይስ የሲፈንን ማንነት ለማወቅ ዝም ብላ እየሰማቻት ነው የሚለው ጥያቄ የድራማውን አቅጣጫ የሚወስን ትልቅ እንቆቅልሽ ነው። ይህ የሲፈን ሴራ እያለ አምነን ብቻውን ሆኖ ፈገግ ሲል ጀሪ ድንገት ትደርስበታለች። ጀሪ አምነንን ለተራ ሰው ብለ ጊዜን እያባከንክ ነው፣ እሷ እኮ ተችሏታል፣ ራሷን ትቻል ስትለው አምነን የሚሰጣት ምላሽ እጅግ ጠንካራ ነው። እሷ የኛ ኃላፊነት ናት፣ ወደ ሙሉ ጤናዋ እስክትመለስ መንከባከብ ግዴታችን ነው ይላታል። ጀሪ ቤሌንን ተራ ሰው ማለቷ በአምነን ዘንድ ያላትን ክብር ሙሉ በሙሉ እንዲያጣ አድርጎታል። አምነን ከጀሪ ጋር ያለው ትዕግስት እያበቃ መሆኑን ከዚህ ምልልስ መረዳት ይቻላል። ጀሪ ሚስትነቷን ለማስከበር የምታደርገው ጩኸት ሁሉ በአምነን ዘንድ ተቀባይነት የለውም። ይህ ክስተት አምነን ከጀሪ ሙሉ በሙሉ ለመፋታት ወይም እሷን ከቤት ለማስወጣት የሚወስንበት ጊዜ መቃረቡን የሚያሳይ ትልቅ ማረጋገጫ ነው። የዚህ ክፍል መደምደሚያና የጠቅላላው ድራማ ማዕከል የሆነው የደፍኒ ጉዳይ ሲነሳ ደግሞ ነገሮች ሙሉ በሙሉ ይቀየራሉ።
የአምነን አክስት ለአምነን ስትነግረው ደፍኒ ድሮ ቤታችን ትሰራ የነበረች ሴት ናት፣ አሁን ግን በሕይወት የለችም፣ የድሮ ቤታችን ውስጥ ነው ሙታ የተገኘችው ትለዋለች። አክስቱ ቀጥላ ደፍኒ ሴት ልጅ አላት፣ አሁን እኛ ላይ እየደረሰ ያለው መከራ ሁሉ በእሷ ምክንያት ነው ስትል፣ ይህ ንግግር የድራማውን አቅጣጫ ሙሉ በሙሉ ወደ መርማሪ ድራማነት የቀየረው ወሳኝ መስመር ነው። ይህ ማለት በቤተሰቡ ላይ ጥቃት እያደረሰ ያለው ውጫዊ ጠላት ሳይሆን በበቀል የመጣችው የደፍኒ ልጅ ናት ማለት ነው። የደፍኒ መሞት ዝም ብሎ ሳይሆን በቤተሰቡ ሴራ ሳይሆን አይቀርም። ለዛ ነው ልጇ ዛሬ መታ በቀል የጀመረችው። አምነን ይህንን ሲሰማ የነበረው ግራ መጋባትና ስጋት የድራማውን ማራኪነት እጅግ ከፍ አድርጎታል። ሁኔታው ይበልጥ አስፈሪ የሚሆነው አምነን ለግል መርማሪው ስልክ ደውሎ የደፍኒን ልጅ በአስቸኳይ እንዲያጣራ ካዘዘ በኋላ ነው። ከዛ በመቀጠል አምነን ከሲፈን ጋር ሲያወራ ስለ ደፍኒ ሲያነሳባት ሲፈን በከፍተኛ ሁኔታ ትደነግጣለች። ሲፈን እረ በፍጹም አላውቃትም፣ ስም ተመሳስሎብኝ ነው ብላ በሐሰት ስትምል ፊቷ ላይ የሚታየው ፍርሃትና ላብ እውነተኛ ማንነቷን አጋልጧል። አምነን እሷን አግኝቼ ነገሩን መጨረስ አለብኝ፣ መግደልም ካለብኝ እገድላታለሁ ሲል ሲፈን የገዛ ሞቷን የሰማች ያህል ነው የደነገጠችው። ምንም ጥርጥር የለውም ሲፈን እናቷ የተገደለችበትን በቀል ለመወጣት የመጣች የደፍኒ ልጅ ናት። አምነን ግን ገና አልነቃባትም፣ ከጎኑ አስቀምጦ እባብ እያሳደገ ይገኛል። ቀጣዩ ክፍል አምነን ይህንን ምስጢር ሲደርስበት ምን ሊፈጠር እንደሚችል ማሰብ ራሱ ሰውነትን ያሳክካል። እሺ የቻናሌ ቤተሰቦች፣ የዛሬው ጥልቅ ትንተናችን ይህንን ይመስል ነበር። ክፍል 29 እውነትም የሲፈንን ጭንብል ያወለቀና የደፍኒን ምስጢር የገለጠ ምርጥ ክፍል ነበር። እኔ እንደምገምተው በሚቀጥለው ክፍል አምነን ወደ ሲፈን እውነተኛ ማንነት ይበልጥ ይቃረባል። ቤሌንም ትዝታዋ ተመልሶ ሲፈን ላይ ልትነቃባት ትችላለች። እናንተስ ምን ታስባላችሁ? ሲፈን የደፍኒ ልጅ ናት የሚለውን ሐሳብ ትስማሙበታላችሁ ወይስ ሌላ ሰው አለ? ኮመንት ላይ ሐሳባችሁን በሰፊው ጻፉልኝ፣ እንወያይበት። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ክፍል 30 ጥልቅ ትንተና እስክንገናኝ ድረስ ሰላም ቆዩኝ። ቻው።